ሰላም ሰላም ቤተሰብ እንዴት ናችሁ? እዚህ ጋር ምን ልሰራ እንደሆነ ተከታተሉኝ ማለት ነው። አንድ በቂ ነው። እዚህ ጋር ደግሞ ምንድን ነው የምናዘጋጀው? ሱካር ማለት ነው። ውሃ ሙሉ ነው አይደል ያደረግነው። የተወደደ ሱካር ትላላችሁ። ምን ልሰራ ነው እቺ ልጅ እንዳትሉ። እዚህ ጋር ምን እንጨምራለን? ግማሽ ሎሚ ማለት ነው። እነዚህ እናደርጋለን። ፍሬው ብናወጣውም ችግር የለውም። ቤተሰብ ዛሬ እንግዲህ ምን እንደሰራሁላችሁ እያያችሁ ነው። ሺራ ነው። ሺራ ደግሞ ምንድነው እንዳትሉ የእንትን ነው ይሄ ሰውነት ላይ የሚገኙ ፀጉሮች ማንሻ ምናምን ነው። ኦኬ ሺራ የሚባለው ለካ ይሄ ጌማት ምናምን ስንሰራ የምናደርገው ነው። ዞሮ ዞሮ አሰራሩ ነው። ይሄ ፈሪላ ላይ መቀጠል ይላል። ስለዚህ ዛሬ እሱን ሰርቼላችኋለሁ። ተከታተሉኝ እስከ መጨረሻው ጨርሻለሁ። ትንሽ ይቀጥቅጥና ፀጉራችንን ብብታችን ያለው ፀጉር፣ እግራችን ያለ ፀጉር እንዴት እንደምናነሳ አሳያችኋለሁ። ተከታተሉ። አሁን እዚህ ውስጥ አድርጌ ያው የምጠቀመውን ብቻ አስቀርቼ እዛ ይሄ ደግሞ ለሌላ ቀን እንድጠቀመው ይረዳኛል ማለት ነው። እዚህ ፕላስቲክ ውስጥ አድርጓለሁ። ያችሁ ቤተሰብ እንዴት እንትን እንደሚል ይሄ ለሌላ ቀን ይሆናል። በነገራችን ላይ ትንሽ የሰራሁት ከዚህ በፊት ሞክሬው ተበላሸብኝ። የሆነ በቃ እንደ በረዶ ሆነብኝ እንደዚህ ሳይሆን ቀርቶ ማለት ነው። ዛሬም እንደዚህ ይበላሽብኛል ብዬ ትንሽ ነው የሰራሁት። አሁን ቤተሰብ ተከታተሉኝ። ግን ካሜራው አጥንጭኝ ይታያችኋል አይደል ነው። እና አሁን ደግሞ ተከታተሉኛላችሁ ሰውነቴ ላይ ያለው ፀጉር እንዴት እንደማነሳው ማለት ነው። የምሬን በጣም ደስ አለኝ። ምክንያቱም እኔ እዛ እንትን ኩዌት እያለሁ አረብ ሀገር እያለሁ እንትን ይሄ በብብት ፀጉራችን በምላጭ ስናነሳው ቦታው ይጠቁራል እንደምታውቁት። እና በዚህ ካነሳ ነው ደግሞ ምን አይነት ጥቁረት አጋጥመን ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ ከፍ እንዳላለባችሁ። እና ይኸውላችሁ ያችሁ እንዴት እንደሆነ አሁን ፀጉሬ እንዴት እንደማነሳው ታያችሁ። ትንሽ እንትን ስላላለሽ ስላልቀዘቀዘ እንደዚህ የሚሆነው ቸኩዬበት ነው ማለት ነው ማቀዝቀዙ ላይ። እና ተከታተሉኝ ማለት ነው። የድሬንም ፀጉር እንዴት እንደማነሳው አሁን የብብቴ ፀጉር ትንሽ ስለረዘመ ያው ሲረዝም ደግሞ ያስተራሽ ተበታተላችሁ ዝም ብላችሁ እና እላችኋለሁ። እዩት ጄል ይመስላል አይደል? አሁን ልብሴን አስተካክላለሁ። አያችሁ የብብቴ ፀጉር እየፈታለ አሁን እንዴት እንደማነሳው አሳያችኋለሁ። ለቀን ሰው ነገር በዛ እንደና እዩት። አሁን እንዴት እንደማነሳው ማየት አለባችሁ ቤተሰብ። አለቦኛ ታውቃላችሁ። ቆይ እንዴ ነው ወደዚህ ልታገባ ወደዚህ ስለምትጣጣ እዩት። እያነሳልኝ ነው ወይ ማለት ነው። እያነሳልኝ ያው ሰው ሲያነሳላት ደግሞ ሞር አሪፍ ነው። እና ታይታችኋል ይሄ ማለት ነው። ሳነሳው ደግሞ ሳይቻለሁ እንግዲህ አፍተር እና ቢፎር ማለት ምን እንደሚመስል ጽድት ያለ በግ አለው። ትንሽ ገና ታደርጎቹ አሉ። ብቻ እያነሳልኝ ነው። በጣም በሚገርም ሁኔታ እያነሳልኝ ነው ማለት ነው። ግን ጽድት ብሎ ያችሁት ተከታተሉ ማለት ነው። እንደምታዩት ጨርሻለሁ። አሁን ደግሞ ይሄን አሳያችኋለሁ። ይሄ ምን ማለት ነው? ልጁ ፀጉሩ እንዴት እንደማነሳ ደግሞ አሳያችኋለሁ። ቆይ ጠብቁኝ ማለት ነው። እያነሳ ነው። ጠብቁኝ ማለት ነው። ትንሽ ሙቀት አለና ከላብ ጋር እንትን ሲል ደግሞ አነሳላችሁ በነገራችሁ ላይ አሁን ግን ከጨረሱት ነው እንዴት ከስሩ ነው ማለት ነው። እንዴት ነው ማለት ነው። ጨረስኩ። እንዴት እንደሚሆን በጣም ያንሳ ነው። በጣም የሚያምር አይደል? እንዴት ማለት ነው። ደግሞ ረጅም እዚህ ላይ ማለት ነው። ብዙ
ሲያሰግጠን እያነሳነው ግን ህመም እንደምን ችላችሁ ነው ማንሳት አለባችሁ ያማል። እየደረሱ ነው። እንዴት ከመጀመሪያው ነው? ጨረስኩ። ያው ወዲያው ሻወር መስሎኝ ይሞቃል። እጃችሁ ያለው በዚህ መሰረት ትችላላችሁ። ለዚህ ታግነ ለሰይድ ቅድም ገና ያላችሁ እግራችሁ ላይ ካለ እኔ ግን እግሬ ላይ የለም ፀጉር፣ እጄ ላይ ራሱ የሚታይ ፀጉር የለም። ግን ትንሽ ፋይል የማይታይ ያለ እሱ ትክክል ማለት ነው እንጂ ግን ይሄ ለማንሳት ፍቱ መድኃኒት ነው እላችኋለሁ። ቤተሰቦች ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ።